ሰላም ጤና ይስጥልኝ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበልልኝ። ዛሬ እንደተለመደው አንድ ቪዲዮ እየላችሁ መጥቻለሁ። እሱም ምንድነው አንድ ወንድ ፍቅረኛውን ወይንም ሚስቱን እንዴት አድርጎ ነው ሊያስደስታት የሚችለው? እንዴት ቢያደርግ ነው እሷ የእርካታ ጥግ የምትደርሰው? ምንስ ስትሆን ነው የሚለውን ነገር እንመለከታለን ማለት ነው። በመጀመሪያ ግን ምንድነው ማድረግ ያለበት? የልጅቷን ስሜት ማዳመጥ ነው። የመጀመሪያው የልጅቷን ስሜት ማዳመጥ። ለወሲብ የተዘጋጀች ናት ወይ? እሱ ጋር በደስታ ወይንም በፍቅር ማሳለፍ ትችላለህ ወይ? በዛን ሰዓት ማለት ነው። በዛን ሰዓት ለወሲብ ዝግጁ ናት ወይ የሚለውን መመልከት አለበት። ምክንያቱም ለወሲብ ዝግጁ ካልሆነች ዝግጁ እንዴት ማድረግ አለበት? ምናልባት እሷ ድብርት ውስጥ ገብታ ሊሆን ይችላል፣ ጭንቀት ውስጥ ልትሆን ትችላለች በሰዓቱ። ስለዚህ ያንን ጭንቀት እንዴት አድርጎ ማስለቀቅ አለበት? ፍቅረኛው ናት ወይንም ደግሞ ሚስቱ ናት፣ ምን እንደሚያስደስታት ያውቃል። የሆነ ቦታ ላይ ወስዶ ወይንም የሆነ ነገር አድርጎ ከዛ ጭንቀት ውስጥ ሊያስወጣት ይገባል መጀመሪያ ማለት ነው። ከዛ በኋላ ግን ምንድነው ማድረግ ያለበት? እንደሚወዳት እንደሚያፈቅራት ብዙ የፍቅር ቃላቶችን እሷም ቆንጆ እንደሆነች ከማንም በላይ እንደሆነች ከፍ አድርጎ የፍቅር ቃላቶችን እየደረደረ ሊያወራት ይገባል ማለት ነው። ከዛ ምንድነው ማድረግ ያለበት? ኪስ እየኬሰ ሰውነቷን እየነካካ ኪስ እየኬሰ ጸጉሯን በስተጀርባ ያለውን ጸጉሯን እየነካካ ስሜቷን እየቀሰቀሰ ምን ያህል እንደሚወዳት እንደሚያፈቅራት እየነገራት የፍቅር ቃላቶችን እየተጠቀመ ወደ ጆሮዋ ጠጋ ብሎ የፍቅር ቃላቶችን በመጠቀም በሽክሽክታ ሊነግራት ይገባል። ከዛም በኋላ ምንድነው ማድረግ ያለበት? የጆሮዋን ክፍል ታቹን በኩል የተንጠለጠለውን ለስላሳውን ክፍል ማለት ነው በምላሱ እየነካ እየጠባም ሊሆን ይችላል ከቻለ እንደዛ እያደረገ ስሜቷን እየቀሰቀሰ ከዛ በኋላ ወዴት ነው መሄድ ያለበት? ወደ አንገቷ ወረድ ብሎ አንገቷ ጋር በምላሱ እየነካ እየሳመ ጡቶቿን እያሻሸ የጡቶቿን ጫፎች እያሻሸ ከዛም እየጠባ በምላሱ እየነካላት እሷን ስሜታዊ እያደረገ የእሷን ስሜት እያዳመጠ ይሄዳል። ከዛ በኋላ ምንድነው ማድረግ ያለበት? ከታች ከእግር ጣቷ ከጥፍሯ ጀምሮ ኦርማፕ እያደረገ በምላሱ እየነካ በምላሱ እየላሰ ሰውነቷን ሁሉ እየላሰ ወደ ላይ ይወጣል። ልጅቷ ስሜታዊ የሆነች ምናልባት ጩኸትም እያሰማች እያቃሰተችም ሊሆን ይችላል። የተለያዩ ነገሮችን የፍቅር ስሜት እያሳየችው ትሄዳለች። የሷን ስሜት እያዳመጠ መጨረሻ ላይ ወደ ፊንገር ይገባል ማለት ነው። ወደ ፊንገር ሲገባ ግን እጁ ንጹህ መሆን መቻል አለበት፣ ቆሻሻ እንዳይሆን። ምክንያቱም በብልቷ ቆሻሻ ነገር ገብቶ የተለያዩ በሽታዎች እንዳያመጡባት ማለት ነው እና ቆሻሻ እንዳይገባባት እጁ ንጹህ መሆን መቻል አለበት። ይሄንን ንጹህ መሆኑን ማረጋገጥ አለበት። ጥፍሩ ያደገ መሆን የለበትም። ምክንያቱም ብልቷ ስስ የሰውነት አካሏ ስለሆነ በቀላሉ ሊቆረጥ ይችላልና እሱም ስሜታዊ ሲሆን እሷም ስሜታዊ ስትሆን ጥፍሩ ሊቆርጣ ስለሚችል በኋላ ኢንፌክሽን ሊያመጣባት ስለሚችል እሱ ንጹህ መሆን መቻል አለበት። ከዛ እንደገና ጥፍር ሊኖረው አይገባም ማለት ነው። ከዛ በኋላ ምንድነው ቂንጥሯን እያሻሸ ፊንገር እያደረገ ከዛም አልፎ ደግሞ የብልቷን ዳርና ዳር ምንድነው ማድረግ ያለበት? በጣቱ በዛና በዚህ ይዞ ወደ ላይና ወደ ታች እያሻሸ ከንፈርና ከንፈሩም ማለት ነው ዳርና ዳሩን እያሻሸ ቂንጥሯን እያሸ ስሜታዊ ትሆናለች። ከዛም በኋላ ምንድነው እሷ የምትሆነው? ውሃማ ፈሳሽ ታፈሳለች። ጩኸትም ወይንም ድምጽ ታሰማለች። ውሃማ ፈሳሽ ታፈሳለች። ያንን ውሃማ ፈሳሽ ተጠቅሞ ጣቱን ወደ ውስጥ ሊያስገባላት ይችላል። ካስገባ በኋላ ወደ ላይና ወደ ታች የውስጡን የብልቷን ክፍል ወደ ላይና ወደ ታች እየነካ በጣቱ እየነካ ስሜታዊ ሊያደርጋት ይችላል። ከዛም አልፎ ምንድነው የሚያደርገው? ጅስፓቷን በጣቱ እየነካ ከወደ ላይ ያለውን የብልቷን አካል የውስጠኛውን ማለት ነው ወደፊት ወደ ኋላ እያረገ እያሻሽላት ቃስ እያረገ እንዳይጎዳት አድርጎ እያሻሸ ስሜታዊ ያደርጋታል። ከዛ ምንድነው እሷ የምትለው?
በጣም ኃይለኛ በቃ ስሜታዊ ትሆናለች። ስሜቷ እየሞቀ ይመጣል። መጮህም ወይም ድምፅ ማሰማት ትችላለች። ከዛም በኋላ የተለያዩ እንቅስቃሴዎችንም ልታደርግ ትችላለች። እሷ በራሷ ጊዜ ብልቷን እንዳሽላትና ቂንጥሯን እንዳሽላት ፍቃደኛ ትሆናለች። ወይንም ደግሞ ራሷ ይዛው ትመጣለች ብልትን። ከዛ ምንድነው ማድረግ ያለበት? ወንዱ ቂንጥሯን በብልቱ ማሸት፣ ብልቷን ወደ ላይ እያደረገ ቂንጥሯን እያሸ ብልቷንም ወደ ላይና ወደታች እያደረገ ያሽላታል በብልቱ ማለት ነው። የዛኔ እሷ ራሷ ምንድነው የምታደርገው? ስሜታዊ ስትሆን ወደ ውስጥ አስገባልኝ ብላ ልትጮህ ትችላለች። እንደዛ እንኳን ብላ ባፍ ባትናገርም በእጇ ራሷ ታስገባዋለች ማለት ነው በራሷ ጊዜ። ከዛ በኋላ ሲገባ ብልትህ ምንድነው ማድረግ ያለብህ? ጠቅላላ ልታስገባው አይገባም። ምክንያቱም ጣትን ያስገባህበት ገና ነው። ውሃማ ፈሳሽ ብቻ ነው ያፈሰሰችው። ለስሜቷ ያህል የተከፈተ ሊሆን ይችላል እንጂ የብልትህን ያህል መጠን ላይከፈት ይችላልና እንዳይጎዳት በትንሹ እያስገባህ እያወጣህ ትንሽ እያልክ ነው ማስገባት ያለብህ። እንዴት ነው ከዛ ከድብርት ውስጥ የሚያስወጣት? እሱን ነገር መጀመሪያ መመልከት አለበት። ካልሆነ ግን ልጅቷ በጣም ጭንቀት ውስጥ ከሆነች ወሲብ ቢያደርጋት ወይንም ደግሞ ኦርማ በኬስ ምናምን እንደሚወዳት ሁሉ ነገር ቢነግራት ምንም መስሎ አይታያትም። ምክንያቱም ሌላ ነገር ነውና አእምሮ ጋር ያለው ማለት ነው። ስለዚህ ከዛ ደህና አድርገህ አስገባልኝ ወይንም ደህና አድርገህ ወሲብ አድርገኝ እያለች ስትጮህ እሷ የምትፈልገውን ታደርግላታለህ። እርካታ ጥግ ላይ ትደርሳለች ማለት ነው። እንደዛ አድርገህ እርካታ ጥግ እንድትደርስ ካደረካት እመነኝ ሚስትህ ወይንም ፍቅረኛህ ከሌላ ወንድ ድርሻ አትልም ማለት ነው። ካንተ በላይ ወንድ ያለ አይመስላትም። በቃ በመሰረቱ ሁሉን ነገር አደረክላት፣ የእርካታ ጥግ አሳያሃት፣ ከነበረችበት የድብርት ውስጥ አወጣሃት፣ ከጭንቀት ውስጥ አወጣሃት እና ያን ኩላ ነገር ካደረክላት በኋላ ምንም አትፈልግም፣ እንፈልጋት ሄዳለች ለቦታ። ስለዚህ ሚስትህን ወይንም ፍቅረኛህን በዚህ አይነት መልኩ ስቴፕ ባይ ስቴፕ ከሰራህላት እመነኝ ወደ ሌላ ወንድ አትሄድም። ያንተ ናት እስከ መጨረሻው ማለት ነው። ለዛሬው ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ቪዲዮ ከተመቻችሁ ሌላ ሰው እንዲደርስ ከፈለጋችሁና ያስተምራል ብላችሁ ካሰባችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ